ኢትዮጵያ የተባለው በኋላ ነው በተንኮል ነው። ዛዮኒስቶች ከድንግል ማርያም ጋር ከባድ ጠላትነት ነው ያላቸው። የወደቁት መላእክት ድቅሎች ጽዮን ብለዋል። እዛ የቷ ጽዮን? ጽዮን የሚባለው የወደቀ መልአክ በጣም በቃ ደስ ይላሉ። ኢማጂን ሳረጋቸው ማይ ጉድነስ ክንፍ ያላቸው መርከቦች ምናምን የሚባለውን ይዘው ስለ ኢትዮጵያን የሚነገረው ማለት ነው። የዚህ ሀገር ንጉስ ክርስቶስ ነው ብላ ያወጀች ኢትዮጵያ ናት። አዲስ መንግስት፣ የእግዚአብሔር መንግስት ተገልጣለች በምድር ላይ ብለው በቃ ደስ ብሏቸው የሚኖሩ ህዝቦች ናቸው። ለምሳሌ የአባይ ወንዝ ጥሩ መልእክተኛ ነበር። ግብጽ ላይ የሆነ ጦማሪ ይመጣል ተጠቅልሎ የድሮ ስክሮል ምናምን አለ አይደል? የሆነ ደብዳቤ ይጻፋል። አባይ ወንዝ አደራ ይሉታል። አባይ ወንዝ ወስዶ ጎጃም ላሉ አባቶች ያስረክባል። ኢትዮጵያ ማለት ይላሉ የእግዚአብሔር ዜናውን የሚያሰራጭባት ሬዲዮ ጣቢያው ማለት ናት። አዲሲቱ እስራኤል የምትባለው ኢትዮጵያ ናት። ስለ ኢትዮጵያዊነት መኖር፣ ስለ ኢትዮጵያዊነት መሞት that's safe። ኢትዮጵያ ማለት እነሱ ያው የፈጠሩት ቃል ነው፣ ግን ኦሪጂኑ ግን ያው ጦቢያ ወይንም ኢትዮጵያ ነው። እንደውም ኢዩቶፒያ ብለው ነበር መጀመሪያ የሚጠሩ። ኢትዮጵያ የተባለው በኋላ ነው በተንኮል ነው። ኢዩቶፒያ ማለት ጉድ ፕሌስ ማለት ነው፣ መልካሚቱ ምድር ማለት ነው። የግሪክ ቃል መጽሐፍ ቅዱስም ላይ አለ። የኤደን ገነት የተጠራችበት ስም ነው። ገድለ አዳም ወሔዋን ላይ አለ። ገድለ አዳም ወሔዋን የኢትዮጵያ መጽሐፍ ነው። ሌላው ዓለም ረስቶት ነበረ፣ ልክ እንደ መጽሐፈ ሄኖክ። በኋላ ነው ሌላው ዓለም ደግሞ ከኢትዮጵያ ሊያስታውሰው የቻለው እና በጣም ጥቂት ቦታዎች ላይ የሚገኝ ነበር እና ይሄ ኢትዮጵያ የሚለው ኮንሴፕት በኋላ ኖ ፕሌስ አይ ሀሳባዊ ነው የሚለው ነገር መጣ፣ ተካደ፣ ወደ ዲተርሚኒዝም መጣ ማለት ነው። ሰው እዛ መድረስ አይችልም፣ ዝም ብሎ ሀሳባዊ ነው፣ ወሬ ነው ምናምን ተባለ። ህዝቡ የሚኖርበት ሶሻል ስተዲስ ከተባለ እኮ ያንን ነው ማጥናት ያለብን። ጥሩ የነበርንበት ጊዜ መቼ ነው? የወደቅንበት ጊዜ መቼ ነው? የወደቅንበት ጊዜ ላይ ለምንድን ነው የወደቅነው? ምንድን ነው ማስተካከል ያለብን? ያ ዘመን ከአሁኑ ጋር እንዴት ይነጻጸራል? ይሄ እኮ ነው ቻሌንጅስ ኤንድ ፖሲቢሊቲስ መማር ማለት ይሄ ነው። እንደ ኢትዮጵያ ትንሣኤ አለ ብለሽ ታምኛለሽ? አዎ፣ ምክንያቱም ምን ምርጫ አለን ከትንሣኤ ውጪ? የሆነ ነገር ሲበላሽ ለማስተካከል ትጥራለህ። ስለዚህ ምርጫ መነሳት ብቻ ነው። ትጠፋለች የሚባል ደግሞ ትንቢት የለም ስለ ኢትዮጵያ። እስከ ዓለም ፍጻሜ ድረስ አለች፣ ትኖራለች። ስለዚህ የሆነ ነገር አለ ማለት ነው። ሰስቴን የሚያረጋት ነገር ታገኛለች ማለት ነው። እኔ በትንቢት መልክ አይደለም ይሄንን የማስበው። የሆነ ዳይናሚክስ አለ፣ የሚነሱበት የሚወድቁበት፣ ሀገራትም ስልጣኔዎችም የሚነሱበት የሚወድቁበት ዳይናሚክስ አለ። አሁን እኛ ለመነሳት የምንፈልግበት ስቴጅ ላይ ደርሰናል። ጥሩ ምልክቶችን እናሳያለን። በቃ እየተፍጨረጨረ ነው ሁሉ። ከኛ በፊት የነበሩት እኮ ብዙ የሚነግሩን ነገር አለ። ለምሳሌ እኔ አባቴ የሚለኝ ነገር አለ። ወይ ጉድ! እኔ እንዳንቺ ብዙ ነገሮች ዲግ አድርጌ ቢሆን ኖሮ፣ ፖቴንሻሉ ሳይኖራቸው ቀርቶ አይደለም፣ ግን ገና አልታያቸውም አፕዋርድ መሄድ እንዳለባቸው። አሁን የሆነ በጣም እየወደቅን እንደሆነ ምናምን ገና አልታያቸውም በዛ ሰዓት። ስለዚህ አሁን ግው ሲያደርገን የሆነ ነገር ያለ ምርጫ ምንድን ነው? ነጥራ ወደ ላይ። ከዛ ትንቢቱን ደግሞ ስትሰማው ማይ ጉድነስ ኢት ሜክስ ሴንስ ትላለህ። በብዙ ዳይሬክሽን ስታየው ማለት ነው። ትንሣኤ ማለት እኮ አሁን በቤተክርስቲያንም ቋንቋ እንኳን ውስጥህ የሞተ ነገር፣ ለምሳሌ ባዶነት። ለምሳሌ ብዙ ሰው ባዶነት ስሜት ሊሰማው ይችላል። የሆነ ውስጡ ባዶ ከመሆን የሚላቀቅበት ዘመን ይመጣ ይሆናል ማለት ሊሆን ይችላል በትንሹ። እንግዲህ ግን የትንሣኤ ባህሪው እንዴት ነው? የካድካቸውን እውነታዎችን ታውቅና በዛ ሳትስፋይድ ሆነ የምትረጋጋበትን ነገር እንኳን ልታገኝ ትችል። ብዙ ነገር ይቀይራል ያ ነገር። ምክንያቱም እኛ ከምናውቀው በላይ ብዙ ሰዎች በባዶነት ውስጥ የሚኖሩ አሉ። እውነታዎችን ሲያግን አንድ ሰው የሆነ የነፍስ ምግብ የሚሆኑ አብርሆቶችን ሲያገኝ፣ አብርሆት በመጥፎም በጥሩም ይተረጎማል። የእግዚአብሔር እውነታዎችን እያወቀ ሲመጣ፣ ያ የእግዚአብሔር እውነታ ደግሞ ዝም ብሎ መጽሐፍ ቅዱስ ላይ የተጻፈ ትንሽ ነገር ሳይሆን ያ ነገር በተግባር ሲተረጎም በሰፊው ምን እንደሆነ በትክክል ማየት ሲጀምር፣ ወይም እንዴት መሆን እንዳለበት እየተረዳ ሲመጣ፣ ኢንላይትመንት ሲመጣ በሽታዎች እየቀነሱ አይመጡም? እኔ ከዛች እንኳ ቢያንስ ይጀምራል ብዬ አስባለሁ። ብዙ ጊዜ አሁን ትንሣኤ ትንቢቶች ከእግዚአብሔር የሚደረጉልን ነገሮችን መጠበቅ ላይ ነው የሚያተኩረው። የሆነ ንጉስ ይነሳል፣ የሆኑ አባቶች ይነሳሉ፣ የሆኑ ቅዱሳን ይነሳሉ። እንደዛ ሊሆንም ይችላል። እኔ ይሆናል ብዬም አስባለሁ። እኔ የማተኩረው ብዙ ጊዜ ከኛ የሚጠበቀውን ነገር ነው። ምክንያቱም ኮንትሮል ያለን የእኛን ሳይድ ብቻ ነው፣ የእኛ ድርሻ ነው። ያኛውማ በጣም በቃ እግዚአብሔር እጅ ላይ ካለ እኔ ምን አገባኝ? I don't have to worry። እሱ በፈለገው ጊዜ ያደርገው፣ በፈለገው መልክ ውሃ አድርገን መስጠት አለብን፣ በፈለገው መልክ ይፈጽመው። ብቻ ከኛ ግን የተጠበቀውን ነገር ነው። በኤጁኬሽን ውስጥ ነው ያለው። በኤጁኬሽን ውስጥ ምንድነው ማድረግ የምችለው? ስለ ዩቶፒያኒዝም ባስተምር ሰዎች ወደዛ እውነትን ወደ ማወቅና የውስጣቸው ባዶነት ፈውስ የሚያገኝበት ነገር ላይ ይደርሳሉ። እሷን ከሰራው ነው የምንጨነቀው። እዚች ፋውንዴሽን ላይ ደግሞ እግዚአብሔር የራሱን ነገር ደግሞ ያመጣበታል ማለት ነው። ከሌላውም ዓለም እንማር የምንችላቸው ኢትዮጵያኒዝም እኔ ለዛ ነው ደስ የሚለኝ። አንድ ስትራቴጂ ነው በትምህርት ውስጥ ተስፋን ወደ ሰው ለማምጣት። እኛም የረሳናቸው ነገሮች ሊኖሩ ይችላሉ። ሌላውን ዓለም ብቻ አይደለም የምንወቅሰው። አሜሪካውያን በተሻለ ሁኔታ የሚያስቡት ነገር ሊኖር ይችላል። እኔ ስለ አሜሪካውያን ብዙ ጊዜ የማወራው እዛ ስለቆየሁ ነው። እነሱ የተሻለ የሚረዱት እኛ የረሳናቸው የእግዚአብሔር እውነቶች ሊኖሩ ይችላሉ። አይኖሩም አይደለም። የሃይማኖት ሀገር ኢትዮጵያ ብትሆንም ይሄ ጄኔሬሽን የረሳው እነሱ ያልረሷቸው እውነታዎች ግን አሉ። ሜተድ እንደሚያስፈልግ ረስተናል። እኛ ሜተድ ማለት ስትራቴጂስት መሆን እንዳለብህ አንድን ችግር ለመፍታት። እኛ ብዙ ጊዜ የምናደላው ከሁለት አንዱ ላይ ነው።
ወይ በጣም ማማረር ላይ ያለዛ ችግሩ መኖሩን ዲናይ ማድረግ ላይ ችግሩ አለ ግን መፈታት የሚችል ነው ትልና መሀል ላይ ትመጣና ስትራቴጂስት ትሆናለህ። ሜቶዲካል ቲንኪንግ የሚባል ነገር ያንን ነገር ሁሉም ነገር ውስጥ አየዋለሁ እነሱ ጋር። ያ ሜቶዲካል ቲንኪንግ ምናልባት አንድ ትምህርት አልገባ ያለ ተማሪ እንዴት እንዲገባው ላድርግ ሊሆን እኮ ይችላል። ነሰሰርሊ በጣም ስፒሪቹዋል ነገር ላይሆን ይችላል አይደል? ስለዚህ ያንን አንተም ማምጥተህ ለችግሮችህ እንደ ፈውስ ለምንድን ነው መጠቀም ያልቻልከው? ባይ ዘ ኤንድ ኦፍ ዘ ዴይ የአብርሃም ህይወት መጨረሻ እኮ ለዚህ ነበረ ለካ ምናምን ትላለህ። የሆነ ስትራቴጂው እግዚአብሔር ላይ ያውት ሲያደርግ የነበረው የሚገባ በኋላ ነው ማፑን የምትረዳው። ስለዚህ ለምን ስትራቴጂክ ቲንከር መሆን አቃተን? አንድ የሚገርመኝ እሱ ነው። የሉም ስትራቴጂክ ቲንከሮች ማለት አይደለም ኢትዮጵያ ውስጥ ስንማርም ሆነ ስናስተምር ነው ካሪኩለሙን የማየው ኢትዮጵያ እንደዚህ ናት፣ ኢትዮጵያ እንደዚህ ነች ነው እንጂ ማለትም ለምሳሌ ያላደጉ ሀገራት ተርታ መሀል ናት፣ የእናቶች ሞት መጠን እንደዚህ ነው እንደዚህ ነው እንጂ ሊለወጥም የሚችል ተለውጦም ያቄ ነበረ። እንደውም ለምሳሌ በሴቶች ኑሮ በሴቶች ህይወት ላይ እኮ ኢትዮጵያ ድሮ ሮል ሞዴል ነበረች። አሁን ተገልብጦ ታችን ያለችው በብዙ ነገር ላይ ሮል ሞዴል ሆና ታውቅ እንደነበረ አሁንም ያ ፖሲቢሊቲ እንዳለ መለወጥ የሚችል ነገር እንደሆነ የሆነ ባዮሎጂካል ዲኤንኤያችን አይደለም፣ ካልቸራል ዲተርሚኒዝም የግድ እውነታችን አይደለም። ስለዚህ የሚለወጥ ነገር እንደሆነ ፖሲቢሊቲዎችን ማየት ግን ደግሞ ለሪያሊቲውም ደግሞ ናይቭ እንዳይሆኑ። ናይቭ ማለት በቃ ሁሉ ነገር አሪፍ ነው። አሁን አንዳንድ ሰዎች ኢትዮጵያ እግዚአብሔር ሀገር ናት፣ ኢትዮጵያ እንደዚህ ነው፣ ኢትዮጵያ እንደዛ ነው ምናምን ሲባሉ በተለይ ውጭ ሀገር የሚኖሩ ልጆች ብዙ ይማሩና ልክ ሲመጡ ይደነግጣሉ። እቺ ነው እንደ አባቴ ይነግረኝ የነበረው ምናምን የቅዱሳን ሀገር ምናምን ስትለኝ የነበረው እቺ ነው እንዴ? ወይም ደግሞ እሺ ስለ ኢትዮጵያ ብቻ አይደለም እስራኤል ሲሄዱ የሚደነግጡ ሰዎች ያገኛለሁ። እንዴ እስራኤል ናይት ክለብ አለ እንዴ ይላሉ። የእግዚአብሔር ሀገር የክርስቶስ ሀገር እሱ ያስተማርባት ሀገር። እንደዛም እንዳይፈጠር ሪያሊቲውንም ትነግራቸዋለህ፣ ግን ፖሲቢሊቲውንም ደግሞ ትነግራቸዋለህ። ለምንድን ነው ኢንተርራሻል ሜሬጅ የበዛው በዓለማችን ላይ በአሁን ጊዜ? ለምሳሌ አሜሪካውያን ወንዶች ትራዲሽናል ቫሊዩ ያለባቸው ሀገራት ላይ እየሄዱ ሚስቶች ማግባት ጀምረዋል። የሆነ ነገር እኮ ይሄ እኮ ከትንሳኤው ኤኮ ጋር እኮ አብሮ ይሄዳል ማለት እርስ በራሳቸው ይጋባሉ፣ በስተመጨረሻ ሰላምና ፍቅር ይሆናል ይላል እኮ ይሄ የሮማን ኤምፓየር እና ይሄ ደግሞ የጥንቱ ዘ ኦልድ ወርልድ ኢትዮጵያን ግብፅን ምንን ይዞ የሄደው ደግሞ ኤምፓየር ማለት ነው። ዋዲድ ዌሚስ ወደሚለው ነገር የሚመጡበት ጊዜ ይኖራል ማለት እኮ ነው። እንኳን በዚህ ጃይምሮ ይሳስባት። ስለዚህ ትንቢቱ ሴንስ ይሰጣል። እንዴት እየተፍጨረጨረ እንዳለ ከውሃ ውስጥ እየሰጠመበት ካለው ውሃ ውስጥ ለመውጣት እንዴት እየታገለ እንዳለ ስታየው ሌላውን የዓለም ሕዝብ ወደዱ ጠሉ ወደዚች ነገር ይመጣሉ ትላለ ማለት ነው። የኢትዮጵያ ትንሣኤ የሚባል ነገር እውነትም አለ። አንድ ባህታዊ የሆኑ መነኩሴ የሆኑ በደንብ ታይትላቸውን አላስታውስም። የሆነ ትንሽ መጽሐፍ ነበረቻቸው ድሮ ማነባትና ምን ብለዋል? የምዕራቡ ዓለም ስልጣኔ እያዘመመ ነው። ሊወድቅ ይችላል። ቆይተዋል ከጻፉ ይሄን ሊወድቅ ይችላል። ሲወድቅ ወደኛ አቅጣጫ እንዲወድቅ አድርገን መጠቀም የኛ ፋንታ ነው። ብራቸውን እናምጣ ምናምን አይደለም፣ ማቴሪያሊስቲክ አይደለም። we can learn from it ማለታቸው ነው። እነሱ የሄዱበትን መንገድ ጥንካሬውንም ደካማ ጎኑንም አይተን እኛ ያንን ሚስቴክ ላለመድገም ተስተካክለን መጀመር እንችላለን ማለታቸው ነው። በደንብ አብራርተውታል ይሄ። ስለዚህ ወዴት መሄድ እንደፈለግ ካወቅ ውስጥ ዲተርሚኔሽኑ ካለ ኦፖርቹኒቲዎች አሉ እና አሁን ለዛ ነው ብዙ ጊዜ አሁን ኢትዮፒያኒዝም የሚባለው ነገር ሳብራራላቸው አንዳንዶች ምን ይሉኛል፣ ምንም የምዕራቡ ዓለም ትምህርት አያስፈልገንም ምናምን የሆነ ጽንፈኛ አስተሳሰብ ውስጥ ይገባሉ። ወይም ደግሞ ይሄ ዘመናዊ አፕላያንሶች መጠቀም የለብንም ምናምን ውስጥ ይገቡብሃል እና እሱ እንደዛ አይደለም እላቸዋለሁ። እንደዛ አይደለም፣ ለራስ ቤኔፊት እንዲሆን አድርገህ ተጠቀመው ማለት ነው። እስራኤል እኮ የእስራኤል ስርዓት እኮ ለምሳሌ አሁን አይገርመንም። የእስራኤል አይደል የኢትዮጵያ ሲሆን ይገርመናል። ለምን? በጣም ከዛ ስለራቅን እኮ ነው። የእስራኤል ላይ ለምሳሌ የተጠሩት እኮ የእግዚአብሔርን ሕግ ለማሳየት ነው፣ ለዓለም ለአሕዛብ ለማስተማር እንጂ ተመርጫለሁኝ የጂዊሽ ዲኤንኤ ማለት ከሌላው ዲኤንኤ በምን ይበልጣል ምናምን እያለች እኮ እንድትኩራራ አይደለም። እኛ ለምን ከሌላው ተለይተን ብሪሊያንት ሆን፣ እኛ ከሌላው ተለይተን እንደዚህ ሆን እንደዛ ሆን እንድትል አይደለም። ተበደልኩ ተጨቆንኩ ምናምን እንድትልም አይደለም። የተጠራችው የእግዚአብሔርን ሕግ ለሌላው ለማስተማር ነው። ይህን እኮ ዳዊትም ይናገራል። በቃ ተሾምኩ በጽዮን ተራራ ላይ የእግዚአብሔርን ሕግ ለአሕዛብ አስተምር ዘንድ ምናምን እያለ ይናገራል። ሌላውን አሕዛብ ወደ እግዚአብሔር መንገድ ለመመለስ ነበር የተጠራችው። በሚገባ የተወጡት አሉ፣ የወደቁበትም ደግሞ ጊዜ አለ። ያንን እድል ኢትዮጵያ ወስዳለች በአዲስ ኪዳን። አዲሲቱ እስራኤል የምትባለው ኢትዮጵያ ናት። ታቦተ ጽዮን ወደ ኢትዮጵያ መጣች አይደል? እንደሚክዱ ስለታወቀ ማለት ነው። ቆይቶ ደግሞ ክርስቶስን ሰቀሉትና አረፉት። ክርስቶስን አነገሰችው ኢትዮጵያ። የመጀመሪያዋ ክርስቲያን ሀገር ናት በኢትዮጵያ። ይህንን ባይ ዘ ዌይ ኦፊሻል ሂስትሪ ላይ ካቶሊኮች ውዝግብግብግብ አድርገውታል። ግን ፎር ዘ ፈርስት ታይም አዝ አ ኔሽን ክርስቶስን ንጉስ ብላ ያወጀች ኢትዮጵያ ናት። ኢንዲቪጁዋሊም ብዙ የመጀመሪያ ለምሳሌ ኢትዮጵያዊ ጃንደረባ ከቀዳሚ ክርስቲያኖች መካከል ናቸው ኢትዮጵያውያን። ግን እንደ ሀገር ደግሞ ክርስቶስን ንጉሴ ነው፣ የዚህ ሀገር ንጉስ ክርስቶስ ነው ብላ ያወጀች ኢትዮጵያ ናት። ኢትዮፒያኒዝም ውስጥ አንዱ ሚቶሎጂካል ተብለው የሚታሰቡ ጽሁፎች ስለዚህ ጉዳይ ዲስከስ ያደርጋሉ።
ያው የኢትዮጵያ ህዝብ አይልክም የሆኑ ህዝቦች ይልክና በልቦለድ መልክ አይደለም ይጻፍ። ክርስትና ወደ እነሱ ሲመጣ ኦልሬዲ እነሱ ሰምተው ነበረ ይልካል። ለምሳሌ አንድ መጽሐፍ አለ እንደዛ ካንትሪ ኖት ኔምድ የሚባል ስሟ ያልተጠቀሰ ሀገር የሚል ማለት ነውና ግን ሰውየው ያው ስሟ ባትጠቀስም ኢትዮጵያ እንደሆነች የምታውቀው በምንድነው የግል ኮሌክሽኖቹ የላይብረሪ ኮሌክሽኖቹ በኋላ ሲጠኑ በደንብ አድርጎ የነ ቶማስ ሞር መጽሐፍ አለ፣ ስለ ኢትዮጵያ የሚያወራ መጽሐፍ አለ ምናምን ስለ ኢትዮጵያ በደንብ አዌርነስ እንዳለው ታውቃለህ። እዛ መጽሐፍ ላይ ምን ይላል? ሁል ጊዜ ዜና ከኢየሩሳሌም የሚከታተሉ ስለነበረ የራሳቸው ሰው ሁል ጊዜ በኢየሩሳሌም ስለነበራቸው ከዓለም ህዝብ ቀድመው ነው የክርስቶስን አምላክነት ያመኑበት ይልሃል። ለምሳሌ አት ዘ ፖይንት እኮ በዛ ሰዓት የነበሩት ነገስታት ሌላ ወሬ ጠልተው ነበረ። አንድና አንድ ኒውስ ስለ ክርስቶስ ብቻ። የት ሄደ? ምን ሰራ? ንገሩን። ምን አስተማረ? ሁልጊዜ ሪፖርት ይመጣላቸዋል። እና ስነ ፍጥረትም ይተባበራቸው ነበር ዜና በማቀበል። ይሄ ደግሞ ከአባቶች የሰማሁት ነው። ለምሳሌ የአባይ ወንዝ ጥሩ መልክተኛ ነበር። ግብጽ ላይ የሆነ ጦማሪ ይመጣል ተጠቅልሎ የድሮ ስክሮል ምናምን አለ አይደል? የሆነ ደብዳቤ ይጻፋል። አባይ ወንዝ አደራ ይሉታል። አባይ ወንዝ ወስዶ ጎጃም ላሉ አባቶች ያስረክባል ምናምን ጣና ምናምን እያለ ብዙ ነገሮችን ቀድመው ተረድተዋል። ብሉይ ውስጥ ያገኙታል ያንን ነገር። እንግዲህ ምናልባት ወንጌል ተጽፎ ገና አልወጣም ሊሆን ይችላል በዛ ሰዓት። ራሱ ብሉይ ውስጥ ግን ተተንብዮ ያገኙታል በነቢያት መጽሐፍት ውስጥ። አይገርምም? ልክ አባ ጊዮርጊስ እንዳለው መስቀል ተነቅሰው ምናምን ሊያገኟቸው ይችላሉ ሰባኪያን በኋላ ሲመጡ። ምን አይነት ማይንድሴት ስለነበራቸው አክሱማውያን በዛ ሰዓት ይሄን አደረጉ። ይሄንን እኮ ብናጠናኛ ሌላ እኮ ምንም ቀዣበርም አያስፈልገንም ነበር። ጀስት ስተዲ ዘ አክሱማይትስ ለምሳሌ፣ ወይንም ደግሞ የዛጉዌ ዳይናስቲ ሰዎችን፣ ወይም ደግሞ በቅርብ ጊዜ የጎንደር ሰዎችን፣ ወይንም ምናልባት የሸዋ አስተዳደርን እንዴ ከዛ ባህር አቋርጠው መጥተው እኮ እና ሄንሪ ሳልት ምናምን የሸዋን ቤተ መንግስት አስተዳደር ስርዓት ሊያጠኑ እኮ ነው የመጡት። ለምን? በዛ ሰዓት ፉሊ ይሄ ክርስቲያን ኔሽን የሚባለውን ሀሳብ ይዛ የነበረው ሸዋ ስለነበረች በቅርብ ጊዜ ከ18ኛው መቶ ክፍለ ዘመን ወዲህ ማለት ነው። አሁንም መናገሻ ከተማችን ያለችው የሸዋው ላይ ነው አሁን ያለው። ጥንት አክሱም ላይ ነው። ከዛ ወደ ዛጉዌ ሄደ ዋናውን ስናየው ማለት ነው። ስለዚህ በዛ at the peak of the civilization የሰዎቹ ማይንድ ሴት ምንድን ነበር ስትል አይ ግድነስ ነው። አክሱማውያን በጣም የፀሐይ ከተማ መጽሐፌን ስጽፍ ኢማጂን አድርጌያቸዋለሁ። በጣም በቃ ደስ ይላሉ ኢማጂን ሳረጋቸው። ማይ ግድነስ ደስተኞች ናቸው፣ ሆፕፉል ናቸው፣ ቺርፉል ናቸው። በተስፋ ነው የሚኖሩት። አዲስ መንግስት የእግዚአብሔር መንግስት ተገልጣለች በምድር ላይ ብለው በቃ ደስ ብሏቸው የሚኖሩ ህዝቦች ናቸው። they go በቃ በአራቱም አቅጣጫ ክንፍ ያላቸው መርከቦች ምናምን የሚባለውን ይዘው ስለ ኢትዮጵያውያን የሚነገረውን ማለት ነው። ለንግድም ይሄዳሉ። ለምን ይሄዳሉ? እዚህ ላይ መስቀል ተነቅሰው መርከባቸው ላይ መስቀል እንትን ብለውበት ቀብተውት ምናምን ምልክት አድርገው አቡን ተባርከው ለንግድ ይወጣሉ። ኢን ዘ ሚን ታይም የምስራቹን እየነገሩ ይሄዳሉ። ነጋዴም ናቸው፣ ሚሽነሪም ናቸው። ኢን ዘ ሚን ታይም ሌሎች ሀገራትንም ያለባቸውን ችግር ምን አጥንተው ተመልሰው መጥተው ለአክሱም ንጉስ ነግረው ከዛ ጦር አዝምተው ነፃ መውጣት ያለበት ካለ ነፃ አውጥተው አስታርቀው ዳኝተው ኦፍ ኮርስ ከኢትዮጵያ ሄደው ነፃ አውጥተው ኦፍ ኮርስ። ይሄንን ታሪክ የሚገርም ካሁን የተረሱት የአክሱማውያን ሚሽነሪዎች ምናምን ብለው በአርቲክል ደረጃ ቅርብ ጊዜ እንኳን ያወጡዋል። ይሄ ኤዥያ ሀገራት ላይ ብዙም ማናስታውሳቸው እኛ ስሪላንካ፣ ማሌዥያ ምናምን ሲባልኛውን ብዙም ታሪካዊ ሲግኒፊካንስ ከኛ ጋር ያላቸው አይመስለንም። በኋላ በቡድሂዝም በምናምን ስለተዋጡ ማለት ነው። ከቡድሂዝም